በቲያ ምን አለች በሉ ወደ ሚዲያ በሞት አይመጣም ብላለች ብዙዬ። አይመጣም ብዙ እንደዚህ አይነት ነገር ተደርጎበት ይቅርና መጀመሪያ መተው ደከማቸው። አሁን ደግሞ ልጃቸው ልትገል የተዘጋጀች ጋር ደግሞ አሁን ይዘቀዘቃሉ፣ ይፈራሉ። አይመጣም ልክ ነው። አረ ነው ዴቭ ሲጀምር አወላዋይ ነው። ዴቭ እኮ አይፈርድበትም። ዴቭ አወላዋይ ልጥልጥ በይው ዝልጅ ሲጨቀጨቀችው ነው። ምን ያርግ እኮ ልጁ እኮ ተጨንቆ ነው። እምቢ እንደማለት ልጁ ቢሆን ቢጨነቅ ደግሞ ወንድም ይወት አልገባም ማለት እሷ እንዳለች አላወቀም። ኢቭን እኮ ቪዲዮ ሲሰራ ደንግጧል ልጁ ይመስለኛል። ይሄን ነገር ተመካክሮ ነው ከአብርሽ ጋር ለምን በቃ እኔ እየጨቀጨቀች ነው እንደዚህ ልልህ ነው በቃ እምቢ በል ወላ እሺ በል ብሎ እሱም ሊለው ይችላል። እንደስ እሱ ነው ቅድም ነብዬዋለሁ። እንደዛ ነው ያገዝካት ነው እያለች ነው ለዴቭ ለሄርሜላ ያገዝካት ነው እያለች እና ምን ብሎ ይበል እንደዛ ነው። አዎ እጁን ለማውጣት ነው ለማውጣት ነው ሊሆን ይችላል። እናንተ ምንድነው የምትሉ? ሚዲያ ላይ የተናገረው በውስጥ ቢያናገራት ቆንጆ ነው። ይሄ ሚዲያ ላይ ነው የተናገረው ዴቭ ማለት ነው። ልጁ እንደዚህ ተናግሮ እንደዚህ አጨቅጨቀኝ ምን አትሁኝ እያለ አሁንም ተስፋ እንዳትቆርጪ ምንድን ነው ከዚህ በፊት ማለት ነው ቪዲዮ ላይ ራሱ እንትና ማን ነው ተስፋ ማረግበት እሱ ራሱ ቀየራችሁት ዴፍን ቀየራችሁት ብለ በቪዲዮ ራሱ ስትናገር ነበር። ያንን ለማስወጣት አይደለም። እኔ በፍጹም ሲጀመር ማለት ነው ይኸውላችሁ ሲሙኛ እንዴ ሲጀመር ማለት ነው የአብርሽ ቤተሰብ ከሄርሜላ ጋር አንድ ላይ እንደሆነ ቀለበት እንዳሰራ ሁላ ያውቃል። እያወቁ ደግሞ የዛችኛውንም ህይወት አበላሽታ ነገር ውሸት ነው ከዚች ጋር ከዚችኛው ጋር ተፋቷል ያውቃሉ። ቤተሰቦችንም እምቢ ብላ ጋሽዬንም እምቢ ብላ ሁሉንም እነ ሮቤልን አስበልጣ ነው ጋሽዬ ስንቴ ተንከራቶ ነው በቃ ቀጠሮ ሲቀጥራት እነሱን አስበልጣ ነው ወደ እነሳቸው ጋር እምቢ ብላ የምና እሷን ላለማዋረድ ብሎ ነው እንጂ እንደዛ የጠየቀው እውነተኛ አብርሽ እንዲመለስ ብሎ አይደለም በፍጹም። እኔ ደግሞ አሁን ሄርሚ እየመጣች ስላልሆነ ከአብርሽ ጋር ፊት ለፊት እየመጣች ስላልሆነ ይሄን አጋጣሚ ልጠቀምበትና በሽምግልና ሊያዘው የሚል እንትን መሰለኝ። እሷ ልትል ትችላለች፣ የእሷ ዘመዶች ሊሏት ይችላል። ግን የአብርሽ ቤተሰቦች ከዚህ እሱ ነፃ እንደያለው ነፃ ቢሆን ኖሮ ይሞክራሉ ከነዛ ጋር። ግን ከሌላ ሴት ጋር አንድ ላይ ሆኖ የዛችኛውን ህይወትን አበላሽታ ውጣ ብሎ በፍጹም ሽምግልና አይዝም። ጋሽዬ ምን ነገር ቢሰማ አይስማማም። በዚህ ሁኔታ ላይ በፍጹም አይስማማም። ያቺ እኮ እርግጣ ነው የወጣችው እምቢ ብላ የወጣችውን ደግሞ ፈልጋ እንትን ብላ ተስማምቶ የጀመሩትን ህይወት ያቺው ሴት ነው አበላሽታ ነው ሴት ዛሬ ራሱ ብዙ የራሱ በደንብ አስረግጣለሁ ይፈልጋሉ። የሷ ይፈልጋሉ። አዎ በጣም ምን ይፈልጉት? አዎ በጣም ይፈልጋል። ለምን እሱ ራሱ ይፈልጋታል። ግን እሱ ከሩታ ለመሸሽ ሲል ኤርሜላን ግን ያላት እንጂ በውስጥ እኮ ያወራታል። ዛሬ ለወንድሟ ስትናገር ነበር። አዎ አይተታለም ሰምቼዋለሁ። በውስጥ ግን በቴክስት ያወራኛል። አዎ እዚህ ላይ ሲመጣው የሆነ ነገር ይኖራል። እሷ ደግሞ ምን ትላለች? ከዚህ በፊትም ሰምታችኋት ከሆነ ምን አለች? እኔ ጋር ስትመጣ የምታሳየኝ አክት የተለየ ነው። እሱ ነገር ምን ነው? ውሸቷን አንዴ ለመደች ውሸት እኮ ነው። ከዚህኛው ጋር እንደዚህ ውሸቷን እኮ ነው የደጋገመችው። እሱ ደግሞ እኔ ያላልኩሽም አትዋሽ አላት። ሴት ስለሆንሽ ምናልባት ፈርተሽ ይሆናል እድሜሽን አላት እንጂ እኔ ምንም ስላንቺ አክሽን አላሳየውሽም አላት። አዎ አላሳየውሽም አላት። አትሆንሽ አላት። ስሙኝማ ሁሌ እኮ ነው እኔ ጋር ስትመጣ ኢሹ ነው የምታረገው ምናምን ትላለች። ሁሌ ቪዲዮ ስታውስ ማለት ነው። ምን አይነት ነው ያቺው ለማንካት ከሱ ጋር ለማጣላት አንድ ቀን ራሱ ማለት ነው እንትን ብላታ እኔ ጋር ስትመጣ ሌላ አክት ነው የምታሳየኝ እንደምትፈልግ እሱ መተክ ቤት ለኔ ነው ነገረችኝ። በዙሪያ ካሉ ሌሎች ሰዎችም በዙሪያ ሌላም ሰዎች አሉ። ለኔ ነው ነገርከኝ መተክ ውሸት ታዲያ ብነግርሽ ልጄንም ሰላም ልል የመጣሁት ለሌላ ነገር
ምንድነው ብለው ሲያፋጥጡት ነው እንጂ የተናገሩት መናገር አልተናገረም እኮ ፓስፖርት ላይ እኮ ነው ያዩት። ስታዋድድ ነው እንጂ እሷ ቆዳውን ስታዋድድ በቃ በጣም እንደሚወዳት ነገር አክት ስታሳይ። አንደኛው ደግሞ እሱ ልብሱን እንዴት ነው ከዛ ቤት የሚወስደው? ከዚህ በፊትም ልብስ እዛ አለ ወይ ብሎ የሚያወሩ ሰዎች አሉ። ደግሞ ባለፈው እሱ የታመመበት ሰዓት እኮ እሱ አከራይቶ ከሚኖሩበት ቤት እኮ ልብሶቹን እንዳለ እነሱ አምጥተዋሉ። እነሱ እሷን አይተረገመው እንዴት ነው ጭኖ የገባው? ከዚህ በፊት ነው አንድ ሻንጣ ልብስ ነው በትንሽዬ ሻንጣ ልብስ ወርውራ ሂድ ውጣ ብላ ያባረረች። ከዛም በኋላ ሄዶ ልብሱን አይደለም ይሄ ገመ የታመመ ጊዜ መኪናውን ይዞ ሲመጣ ነጥቆ ሲመጣ ንብረቱንም እቃውንም እኮ ልብሱንም ነው ጭኖ የመጣው። ያጋሰ ሲለብስ የነበረ የማን ልብስ ነው እንዴ? ከዛ ቀድሞ እኮ ለሄርሜላ ቤት አከራይቼዋለሁ ብሎ ነግሯታል። ከዛ በፊት አልጋ ቤት ነበረ እያደረ ነበረ ቤት አከራይቼዋለሁ ብሎ ነግሯታል ነበር። አስታውሳችሁት ነበር? ያ ነበር እቃውን አመጡት ሲታመም እኔ ቤት አለኝ የተሟላት የለውም እንጂ ቤት አለኝ ብሏታል። መኪና ራሱ እኮ እነሱ ጋር አይደል የነበረው ሁሉም ነገሩ እንዴት ታዲያ በቁሙ ወርሶ የዛን ሰሞን አላያችሁም? ልብስ ሲቀያየር በየቪዲዮ አሁን እሳ በአንድ ልብስ ስንቴ ነው የሚሰራው? ያጋስ ወንድሙን ወርሶ ቁርጡን ይንገረኛለች እኮ ብላለች ሄርሜላ ቁርጡን ይንገረኝና እኔ እወጣለሁ አለች። ከሷ አፍ ይውጣ ብላለች እኮ ብላለች። አዎ ሌላ ሰው ጋር ተገናኝ ብቻሽን መዝናናት ምናምን ጎድኞችሽ ጋር መዝናናት ልመድ ያላት እኮ ወንድሙ። ልክ ነው እንዴ? ወላሂ ልክ ነው። እኔ ተደሰትኩ በቪዲዮ የሱ ቪዲዮ ማለት ነው። ለምን የተጎዳችው ነው ስንት ነገር ያጣች ልጅ የሚባል ነገር ተፈጥሮ ነበር እያሉ ነበር። እሱም